ያቆመች ኢትዮጵያን ማየት ነው። እሱን ስናስብ መሃል ላይ ውዳሴም እርግማኑም ቢመጣ ብዙ ሚዛን የሚያስተን ጉዳይ አለ። ሚዛናችን የምንጠብቀው መልህቃችን መርህ ስለሆነ ማለት ነው። በውዳሴ ውስጥም እንብዛም ስካር አልተሰማንም፣ በእርግማን ውስጥም እንብዛም አልረበሸንም። ከእያንዳንዱ ውዳሴና ከእያንዳንዱ እርግማን ግን ለምን ብለን እንማራለን። ምን ፈጠረው? ምን አመጣው? የፖለቲካ ፓርቲዎች ለምንድን ነው በናሽናል ኢንትረስት ጉዳይ ላይ የሚሰበሰብ የሚጸና ሐሳብ መያዝ ያልቻሉት ብለን እንገመገማለን። አንደኛው ችግር የታዘብነው በዚያ ጊዜ የነበሩ የተቃዋሚ ፓርቲዎች ለውጡን ያዩበት መንገድ ነው። እኛ ያየንበት መንገድ ብቻውን በቂ አይደለም። እኛ ያየንበትን መንገድ ለመገንዘብ መጋቢት 24 የነበረውን የፓርላማ ንግግር ማየት ነው። አንዲት ስቴትመንት አልተዛነፈችም። ያቺ ንግግር ናት በየቀኑ በየአመቱ ተገበረው። እኛ አልተቀየርንም። አላማችን አስተዋሽ ተናግረናል፣ እየኖርነው ነው። ያ ንግግራችንን በየቀኑ እየኖርነው ነው። ከውጭ ያሉ ሰዎች ግን የኛን ንግግር የሰሙት ለነሱ አእምሮ እንዲመች አድርገው ነው። እኛ ያልነውን ሳይሆን የሚሽቱን የሰሙት። እንዴት ሰሙት ያልሽኝ እንደሆነ አንዳንዶች ችግር የለውም እነዚህ ብዛም የማይታወቁ ሰዎች ስለሆኑ ከወጣ ብለን በሪሞት እናዘዋለን ለውጡን እኛ ወደምንዘውረው የሚጓዝ ለውጥ ይሆናል ብለው አሰቡ። አንዳንዶች ደግሞ እነዚህም ብዛም አይቆዩም፣ 2-3 ወር ነው ያሉም አሉ። ባይዘው ወደ 3 ወር ውስጥ ተቀብለን እኛ እንቀጥላለን። እነዚህ በቃ አድራሽ ብቻ ናቸው እንጂ ዋነኞቹ እኛ ነን ብለው አሰቡ። ይሄን ሐሳብ ከጅምሩ የገመትናቸውም አሉ፣ በሂደት የተማርናቸውም አሉ። ነገር ግን አብዛኛው እንደዚህ ያለ ሐሳብ የሚያስቡ ሰዎች መንግስትን አያውቁም። መንግስትን መዘወር ግን ያስባሉ። አንዲት ቀበሌ ለአንድ አመት ሰርቭ አድርጎ ያውቁም። አንዲት ኤጀንሲ ሰርቭ አድርጎ ያውቁም። አንዳንዶቹ ፔሮል ላይ ፈርመው ያውቁም። ማገልገል ምን እንደሆነ ያውቁም። ግን መንግስትን ማፍረስ፣ መንግስትን መምራት፣ መንግስትን መዘወር እንደሚችሉ ያስባሉ። ይህ ስለራሳቸው ያላቸው ግምገማ የፈጠረባቸው ቀውስ ይመስለኛል። ሀገር ለመምራት 3 ጉዳዮች ያስፈልጋሉ። አንደኛው ዕውቀት ያስፈልጋል። ዕውቀት ማለት የዕውቀት መሰረቱ ኢንፎርሜሽን ዴታ ነው። አንድ ሰው ትምህርት ቤት ሄዶ የሚሰማቸው ማንኛውም ወሬዎች ኢንፎርሜሽኖች ሲደረጁ፣ በቻፕተር ሲደረጁ፣ በሴሜስተር ሲደረጁ፣ በአመት ሲደረጁ፣ በሰርቲፊኬት ሲረጋገጡ ዕውቀት ይባላሉ። ግን ወሬ ናቸው፣ ኢንፎርሜሽን ነው። አንድ ሐኪም ስለ ሕክምና ኢንፎርሜሽን ሰምቶ ከጨረሰ በኋላ ሄድና ሐክም ቢባል ማከም አይችልም። እየሰማ በሆነ ጊዜ ላይ መሞከር አለበት። ኖሌጅ የሚባለው ዕውቀት የሚባለው በሰማነው ኢንፎርሜሽን ባነበብነው መጽሐፍ ወይም ከሰዎች በሰማነው በትምህርት መልክ በተሰጠን ነገር ያከማቸው ነገር ማለት ነው። እሱ ያስፈልጋል። ግን በጣም ያለው ሼር በመንግስት ውስጥ እነሱ እንደሚያስቡት ሳይሆን ውስን ሼር ነው ያለው። ከዚያ ቀጥሎ ስኪል ያስፈልጋል። ያ ኖሌጅ የሚመነዘርበት የሚተረጎምበት መስራት የሚያስችል ስኪል ያስፈልጋል። ሶስተኛው ደግሞ ስኪል ለማምጣት አንዳንዴ እጅ ይቃጠላል፣ አንዳንዴ ይወደቃል፣ አንዳንዴ ጩኸት አለ፣ አንዳንዴ ድጋፍ አለ። በዚያ ውስጥ ደግሞ ዊዝደም እየተገነባ ይሄዳል በጊዜ ውስጥ ማለት ነው። ሰው ዕውቀት ኖሮት ስኪል ከሌለው፣ ልምምዱ ከሌለው፣ በስኪል ውስጥ ደግሞ ዊዝደም እየገነባ ካልሄደ ብቻው እንኳን ባይሆን እንደ ቲም ይህንን ብቃት መገንባት ካልቻሉ መንግስት ያስቸግራል። እና ብዙዎቹ በክላስሩም ዋና እንዴት እንደሚዋኝ ተምረዋል። ስለ ዋና አልሰሙም አይደልሽም። ዋና ስትዋኝ መጀመሪያ ቀኝ እጅህን ወደፊት ትዘረጋለህ፣ ቀጥሎ ግራ ይከተላል፣ 2 እግሮች ይንቀሳቀሳሉ፣ ንፋስ አየር ምስብበት መንገድ ይሄ መሆን አለበት የሚለው ቲዮሪ ሰምተዋል። ግን ዋና ዋኝተው አያውቁም። አንድ ሰው ስለ ዋና አስተምረን ስናበቃ ሂድና ዋኝ ብለን ገንዳ ውስጥ ብንጥለው ካልደረስነት በቀር ሟች ነው። ስለ ዋና ሰማ ማለት ዋና ቻለ ማለት አይደለም። ወይም ስለ ሳይክል
ሳይክል ለመንዳት ግራና ቀኝ እግርህን እያፈራረክ ትነዳለህ፣ ባላንስህን ጠብቅ ብለን ብንነግረው ሰውየውን ከዚያ በኋላ ገብቶኛል ብሎ ሳይክሉን ብሰጠው ይፈጠፈጣል እንጂ አይነዳውም። አብዛኛዎቹ እንደዚህ ናቸው። ስለ መንግስት ወሬ የሰሙ፣ ስለ መንግስት ያነበቡ፣ ስለ መንግስት በርቀት ያዩ፣ ግን ቀበሌ ማለት ምን እንደሆነ በወጉ የማያውቁ፣ ኤጀንሲ ማለት ምን እንደሆነ በወጉ የማያውቁ ያልኖሩት ማለት ነው። እኛ እኮ ሰምተናል ስለዚህ ጉዳይ። አዎ ሰምተሃል። መስማት ግን መኖር አይደለም። ስትኖር ብዙ ከፍታና ዝቅታ በውስጡ አለ። ይሄንን ካለመገንዘብ ብዙዎቹ ሳቱ። እኛ ለሁሉም እጃችን ዘርግተን ጠበቅናቸው። ለአውሮፓ ላለውም አሜሪካ ላለውም በቅርብ ላለውም ለሁሉም እጃችን ዘርግተን የተቀበልነው። አንዳንዶች ከእጃችን ላይ የግል ምንዳ ጠበቁ። ያ የጠበቁትን ምንዳ ከእጃችን ሲያጡ አኮረፉ። ኑ ሲባሉ፣ ግቡ ሲባሉ፣ አብረን እንስራ ሲባሉ ኑ የተባልነው 4 ኪሎ ነው ብሎ ያሰቡ ሰዎች ሳቱ፣ አኮረፉ። ሀገር ነው የምንፈልገው፣ ሀሳብ አለን፣ መስራት እንችላለን፣ እንፈልጋለን ደግሞ ያሉ ጸንተው ቀሩ። እኛ ኑ ያልነው፣ ተመለሱ ያልነው፣ አብረን እንስራ ያልነው፣ ሀሳባችሁን ለመሸጥ አውድ ይገባችኋል፣ መዛኙ ህዝብ ካከበዳችሁ የምትፈልጉትን መሆን ትችላላችሁ ነው ያልነው እንጂ የጠራነው ሁሉ 4 ኪሎ ይገባል አላልንም። እንደዚያ ያሰቡ ሰዎች ሳቱ። በሐሴት በደስታ የተቀላቀሉ ነገር ግን ቂም አርግዘው የገቡም በውስጡ ነበሩ። በደስታ የመጣው እያለቀሰ የመጣውም ቂም አርግዘው የመጣውም ተቀላቅሎ ስለመጣ ያንም የለየት አቅም ስላልነበረ በሂደት ያ እሱ ያስቀመጠው መስፈርት ይሆነኛል ይገባኛል ያስቀመጠው ነገር ከፍና ዝቅ ሲል ድጋፉም መዋዠቁም በኢትዮጵያ ፖለቲካ መቼም እንዴት እንደዋዠቀ ሁላችንም እንታዘባለን። ዛሬ ነሳና ነው የዛኛው ግሩፕ ደጋፊ ይሆናለሁ፣ ካለምንም ችግር ደግሞ ተነስቼ የዛኛው ግሩፕ ደጋፊ ይሆናለሁ። ሲጀመር መርህ ፕሪንሲፕል አልነበረም ማለት ነው። የግል ፍላጎት እንጂ ብሔራዊ ጥቅም አልነበረም። የግል ፍላጎት እንጂ ሐሳብ ኖሮ ሐሳብ ሽጦ ተወዳድሮ ላሸንፍ ይችላል የሚል እምነትም አልነበረም። እኔ ወሬ ስሰማ ስለከረም ዕውቀት አለኝ ብዬ ስለማስብ ቀጥታ ሄጄ መንግስት መሆን ወይም መዘወር ይችላል ብለው ብዙዎቹ አስበዋል። እንግዲህ እኔ ያለኝ ምክር መንግስት ኢትዮጵያ ውስጥ ማንም ሰው የተመኘ ሰው ከውስጥ ምኞት ያለው ሰው መሆን ይችላል። እንደከዚህ ቀደሙ ለምን ትመኛለህ የሚባልበት ዘመን አይደለም። ሰው ጠቅላይ ሚኒስትር መሆን፣ ጀነራል መሆን፣ ሚኒስተር መሆን መመኘትም ይችላል። ከበረታና ከተጋ መሆንም ይችላል። የሚከለክል ህግም የሚከለክል አውድም አይደለም ያለው። ብዙዎች ያን እንዲመኙ ለዚያም እንዲተጉም እንፈልጋለን። ግን ያለኝ ምክር በከፍተኛው ቦታ ላይ ማገልገል የምናስብ ማንኛውም ሰዎች ህልሙ ካለን ያ ህልም እንዳይጨነግፍና እንዲሆን ቀበሌን፣ ወረዳን፣ ኤጀንሲን ማገልገልን ፔሮልን ማወቅ አለብን። በወር ፔሮል ላይ ፈርመን ደሞዝ መቀበል ሳንለማመድ ከዚያም ከዚህ ሞጭልፈን እየኖር ከዚያ ላገልግል ካል ያ ባህሪ ይከተልንና በፔሮል መኖር የምንቸገር ሰዎች እንሆናለን። እና ፍላጎቱ ችግር የለበትም፣ ምኞቱ ችግር የለበትም፣ ለዚያ መትጋቱም ችግር የለበትም። ያ ግን በሰላማዊ በህጋዊ መንገድ እንዲሆን፣ በዓላማ እንዲሆን፣ ሐሳብ ቋጥረን እንዲሆን፣ በልፋትና በውጤት እንዲሆን ከሰራ ነው ከመራ ነው ለማንም ሰው ክፍት ነው። እኛ ዛሬም እጃችን የተዘረጋ ቤታችን የተከፈተ ለሰላም፣ ለውድድር፣ ለንግግር አብሮ ለመስራት ለሚፈልጉ ማንኛውም ሰው ክፍት ነው። ቤታችን ዝግ አይደለም። ባለፈው እንዲህ ስላደረክ ሁለተኛ አትደርስብኝ የሚል አቋም የለንም። አሁንም ሐሳብ ያለው ሰው፣ ሰላማዊ መንገድ የሚከተል ሰው፣ በመርህና በትጋት ሊያመጣ የሚሻ ሰው ካለ እሱ ለኛ ትርፍ ጥቅም ሀብት እንጂ ኪሳራ አይደለም። አንዱም ችግራችን ጠንከር ያለ ሐሳብ ያላቸው ሐሳብ ላይ ቆመው የሚሞግቱ ቻሌንጅ የሚያደርጉ ኃይሎች ጠፍተዋል ኢትዮጵያ ውስጥ። ስሜት ነው እዛም እዛም የሚወራጨው እንጂ ሐሳብ የለም። እሱ ለኛም አይጠቅመንም፣ ለኢትዮጵያ አይጠቅማትም። ምክንያቱም ሐሳብ እየደረጀና እየሞገትን ስንሄድ እንማማራለን፣ አንዱ ከአንዱ ይማራል። በዛ ሂደት ውስጥ እናድጋለን እና አሁንም እኛ አልተዛነፈን፣ ቦታችን ክፍት ነው። በመርህ ላይ ቆሙ።
ከመጀመሪያው ዕለት ጀምሮ እስከዛሬ ድረስ በምንሰራው ስራ መጋቢት 24 እየተመለሱ ሪፈር እያደረጉ የሚደግፉ በጎደለውም የሚመክሩ ሰዎች አሉ። ሙሉ ላይሆን ይችላል አንዳንድ ጉዳይ ሲደግፉንም ያልገባቸው ሲቃወሙንም ያልገባቸው አንድ ሳምንት ሲያወድሱ ሌላ ሳምንት ሲረግሙ የሚታዩ ሰዎች ደግሞ አሉ። ይሄን እንግዲህ እነሱ ቢሰሩበት ይሻላል ከኛ ይልቅ ብዬ ነው የማስበው። በእኛ በኩል ግን ውዳሴውንም በሚዛን ወቀሳውንም በሚዛን ከውዳሴውም ትምህርት ከወቀሳውም ትምህርት ነው የምንወስደው። በውዳሴ ዘመን በጣም በርካታ ሽልማቶች፣ በጣም በርካታ ግብዣዎች ይቅርብን ብለን ትተናል። ውዳሴ ነው መርጠን የወሰድናቸው አሉ። በጣም በርካታዎችን አልተቀበልናቸውም፣ አልሄድንም። ለምን? የውዳሴ መደጋገም በውጤትና በስራ ካልተገለጠ ሊያዘናጋ እንደሚችል ስለምናቅ የሚያስፈልገውን ያክል ካየን በኋላ አብዛኛውን እናመሰግናለን ነው ያለው። በተቃውሞ ጎራም እንዲሁ ነው። አንዳንድ ጊዜ መፈተሽ መመርመር ራሳችንን ማየት የሚገባን ጠቃሚ ሀሳቦች የሚነሱባቸው የተቃውሞ አይነቶች አሉ። ሰክነን እንማርባቸዋለን። ያላየናቸው ያላስተዋልናቸው ልንማራቸው የሚገቡ ጉዳዮች ሲኖሩ አንዳንዴም የኢትዮጵያ ፖለቲካ አብዛኛው ኢንትሪግ ነው፣ ኮንስፒሬሲ ነው፣ ሽረባ ነው። አንድ ሰው አጀንዳ ፈጥሮ አጀንዳውን ሰርቶ ይለቀዋል። እሱን እየተነተነ ብር ይሰበስባል። ለእንደዚህ አይነቱ ጉዳይ ደግሞ የምንመልስበት የግብረ መልስ ሚዛን በንጽጽር ከዛኛው ዝቅ ያለ ይሆናል እና ከተቃውሞም ከውዳሴው